ዋላችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎውና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት እጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የድንቁርና እስረኞች የሚል ነው። ሰሞኑን አዲስ አበባ ላይ ብልጽግና መራሹ መንግስት 1500 አካባቢ ድሮኖችን ተጠቅሞ የተለያዩ ምስሎችንና ቅርጻ ቅርጾችን በአየር ላይ ትርኢት አሳየ ብለው ሊያብዱ የደረሱ ለማጣጣል የሞከሩ በርካታ ደናቁርትን ታዝቤያለሁ። በብልጽግና ፓርቲ ደስተኛ አለመሆን፣ ፓርቲውንና መንግስትን መተቸት፣ ፖሊሲዎቹንና የሚያወጣቸውን ህጎች መቃወም መብትህ ነው። የተጎዳኸው ነገር ካለም እየተጎዳህ ለብልጽግና የምትዘፍንበት የምታጨበጭብበት እስክስታ የምትወርድበት ምክንያት ሊኖርህ አይችልም። ጉዳትህንና በደልህን ቅሬታህን ልክ እንደ ሐኪሞቹ ፊት ለፊት ቁጭ አድርገህ መቃወምና መከራከር መብትህ ነው። ከዚያ ውጭ ግን በጥላቻ አብደህ በድንቁርና የጨለማ ዋሻ ታስረህ በ21ኛው መቶ ክፍለ ዘመን ውስጥ እየኖርክ አርቲፊሻል ኢንተለጀንስ ምን ያደርጋል፣ ድሮን ምን ይጠቅማል እያልክ ድንቁርናህን ማቀርሸት አያስፈልግህም። እነዚህ ድሮኖች የሰማይ ላይ ጧፍ ያዦች ብቻ ሳይሆኑ ፕሮግራማቸውንና እላያቸው ላይ ያሉ አንዳንድ መሳሪያዎችን በመቀያየር የሰደድ እሳት ቅኝት፣ የዕቃዎች ዴሊቨሪ፣ የግሪሳ ወፍና የበረሃ አንበጣ የበረራ አቅጣጫና ብዛት ለመከታተል፣ ለጸረ ተባይ ኬሚካል ርጭት፣ ለማዕድን ሥራ ጥናትና ምርምር፣ የግድቦችን ደራሽ ውሃን፣ መሬት መንሸራተትንና የተፈጥሮ አደጋዎችን ለመከታተል፣ ለፖሊስ፣ ለደህንነት፣ ለመከላከያ መስሪያ ቤቶች እንደየአስፈላጊነቱ ጥቅም ላይ ይውላሉ። በድንቁርና ለምትሰቃዩ ነፍጥ ወዝዋዦችም አስፈላጊ ሆኖ ከተገኘ ስምህን ጠርቶ አቤት ስትል በአፍህ ከፈለገ ጥይት ከፈለገ ፈንጂ ያጎርስሃል። ብልጽግናን የመውደድ ግዴታ የለብህም። ሆኖም ብልጽግና ስላመጣ ብቻ በድንቁርና ታስረህ አርቲፊሻል ኢንተለጀንስ፣ ድሮንን፣ ቴክኖሎጂን መጥላት የለብህም። ለአሁኑ አበቃው። አመሰግናለሁ።